بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الخلق والأنبياء والمرسلين نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه أجمعين أما بعد أحبتي في الله السلام عليكم ورحمة الله وبركاته حياكم الله وبياكم أحبتي في الله إنه يا الله سبحانه وتعالى فقد هوننا زاري دغمو هيا ሁለተኛውን ሐዲስ ይዘን ቀርበናል هيا ሁለተኛው ሐዲስ እንደዚሁ ረሱል አለይሂ ሰላቱ ወሰላም እኛ ከፍተኛ የሆኑ ምንዳዎችን ከምናገኝባቸው ስራዎች ውስጥ አንዱን የጠቆሙበት ሐዲስ ነው ሰዎች ያንን ስራ ያከናወኑት የሰሩት የሆነ እንደሆነ ትልቅ የሆነን አጅር ትልቅ የሆነን ምንዳ ትልቅ የሆነን ፈضል ትሩፋት ሊያገኙበት እንደሚችሉ ነብዩ الرحمة በዚህ ሐዲሳቸው ግልጽ አድርገው አስቀምጠዋል ሰለዋቱ ረቢ ወሰላሙሁ ዐለይሂ ይህን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ አርዳህ ነው ያስተላለፉልን እንደ ቀደምት ሐዲሶች ሁሉ በዚህ ሐዲሳቸው ረሱል አለይሂ ሰላቱ ወሰላም ይላሉ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أبي هريرة رضي الله عنه وأرضاه الله ملكام سراتشون يودد الله تشونا تلقوا نبي محمد عليه الصلاة والسلام انده بلو اللارو من قالوا قال الملائكة تصلي على أحدكم ما دام في مصلاه الذي صلى فيه ما لم يحدث تقول اللهم اغفر له اللهم ارحمه من مالتنا رسول عليه الصلاة والسلام من ده لالو الملائكة ملائكة وجارو تصلي على أحدكم بنانت بانداتشو لي صلاة تدرقال تصلي مالت الزيبوتا لي أي تدعو له مالتنا تدعو له بالمغفرة والرحمة ملائكتوች ከናንተ ላንዳችሁ አላሁ Subhanahu Wa Ta'ala እንዲያዝንለት አላሁ Subhanahu Wa Ta'ala ወንጀሉን እንዲምርለት ዱዓ ያደርጉለታል ما دام في مصلاه الذي صلى فيه በሰገደበት ቦታ ላይ እስከተቀመጠ ድረስ ما لم يحدث وضوءን የሚያጠፋው ነገር እስካልተከሰተም ድረስ ما لم يحدث የሚለውን በሌላም ዑለማዎች አብራርተውታል ለማንኛውም ما دام في مصلاه በሰገደበት ቦታ እስከቆየ ድረስ الذي صلى فيه يا صلاه ሰገደበት የሆነው ቦታ ማለት ነው ለምሳሌ ከኛ አንዳችን መስጂድ ውስጥ ገባ ከዛም በኋላ ሶላትን ሰገደ በጀማዓና የተቀመጠበት ቦታ ላይ ቁጭ ብሎ ቆየ እዛ ቦታ ላይ ሳለ ውዱኡን እስካላጠፋው ድረስ ማለም ይحدث ውዱኡን እስካላጠፋ የሚያበላሽ ነገር እስካልመጣ ድረስ ትንፋሽ እስካልወጣው ድረስ ለምሳሌ ማለት ነው አይደለም ማሉ ደግሞ ሌሎች ዑለማዎች ማለም ይحدث ማለት እዚህ ጋር የተፈለገው ከዚህ የሰፋ ነው የሰዎችን ስም በመጥፎ እስካላነሳ መጥፎ ንግግር እስካልተናገረ እስካልተጫወተ ወይም ደግሞ ከትክክለኛ መንገድ እስካልወጣ ድረስ እዛ ቦታ ላይ በዘገየበት ያህል በሱ ላይ መላእክቶች ዱዓ ያደርጉለታል ለሱ تقول الملائكة ملائكቶች እንዲህ ይላሉ አሉ ረሱል አለይሂ ሰላቱ ወሰለም በደንብ አዳምጡ ባረከላሁ ፊኩም ማን ነው ዱዓ አድራጊው መላእክቶች እኮ ናቸው ሱብሃንአላህ الذين لا يعصون الله ما أمرهم ويفعلون ما يؤمرون እነዚያ አላሁ Subhanahu Wa Ta'ala ስሩ ያላቸውን የማያምፁ ይሆኑ እንቢ የማይሉ ይሆኑ ናቸው እነሱ ስሩ የተባሉትን በአጠቃላይ የሚፈጽሙ ናቸው يسبحون الليل والنهار لا يفترون በቀንም በሌሊትም ጌታ አላሁ Subhanahu Wa Ta'ala የሚያጥራሩ
እርሱን የሚያወድሱ የሆኑ የአላሁ ሱብሓነሁ ወተዓላ ፍጡራን ናቸው መላእክቶች ማለት ሰማይ ላይ አንዲትም ያህል ቦታ የለም ስንዝር እንኳን ቦታ የለም እዛ ቦታ ላይ ወይ መላእክት እየሰገደበት ሩኩዕ ያደረገበት አላህን ያጠራበት ለአላህ የቆመ ቢሆን እንጂ እኮ ነው እንዲህ አይነት ፍጡሮች አላህን ለማምለክ ብቻ የተፈጠሩ የሆኑ ፍጡሮች ናቸው መላእክቶች ማለት እነዚህ መላእክቶች ናቸው እንዲህ የሚሉት ምን ይላሉ አሉ ረሱል አለይሂ ሰላቱ ወሰለም اللهم اغفر له اللهم ارحمه ጌታችን ሆይ ይቅር በለው ወንጀሉን አብስለት ጌታችን ሆይ እዘንለት እያሉ ዱዓ ያደርጋሉ አሉ ረሱል አለይሂ ሰላቱ ወሰለም ያ ሱብሃንአላህ انظر ሰውየው መስጂድ ገባ ለምሳሌ ፈጅር ሊሆን ይችላል ዙህር ሊሆን ይችላል አስር ሊሆን ይችላል ገባና ሰገደ ሰላቱን ከጨረሰ በኋላ በዛው በሰገደበት ቦታ ላይ ቁጭ ብሎ አላሁ ሱብሓነሁ ወተዓላን ሲያመሰግን እርሱ አላሁ ሱብሓነሁ ወተዓላን ሲያጠራ እርሱ አላሁ ሱብሓነሁ ወተዓላን ሲያወድስ እርሱ አላሁ ሱብሓነሁ ወተዓላን ሲያልቅ እርሱን ሲያወሳ እርሱን ሲማጸን እርሱ አላሁ ሱብሓነሁ ወተዓላን ሲለምን እዛ ቦታ ላይ ቁጭ አለ ቁጭ ባለበት ጊዜ ቁጥር ከቦታው ተነስቶ እስከሚወጣ ወይም ባለበት ቦታ ላይ ሆኖ ሳለ ውዱእን የሚያጠፋበት ነገር ወይ መጥፎ ነገርን እስካልተናገረና አጸያፊ ነገርን እስካላደረገ ድረስ እነዛ መላእክቶች ዱዓን ያደርጋሉ ዱዓ ያደርጉልሃል ምን ይያሉ ዱዓ ያደርጉልሻል ምን ይያሉ اللهم اغفر له ጌታችን ሆይ ይቅር በለው ጌታችን ሆይ እዘንለት ዱዓቸው እኮ ተቀባይ ነው ሱብሃንአላህ ዱዓቸው ተቀባይ ነው ይህ ማለት ምንድነው እኮ በተዘዋዋሪ መንገድ አላሁ ሱብሃነሁ ወተዓላ ይቅር ይለዋል ያን ሰው አላሁ ሱብሃነሁ ወተዓላ ያዝንለታል ወንጀሉን ያብስለታል ማለት ነው ምናልባት ከኛ ውስጥ አንዳችን ይነሳና አንድ ጥያቄ ያነሳት ሴቶች በተለይ እንዴ እኛስ ለምሳሌ መስጂድ አልሄድንም የምንሰግደው ቤት ውስጥ ነው እዛ ቦታ ላይስ ብንቀመጥ ይህንን ትልቅ የሆነ ትሩፋት እናገኛለን እንዴ አሁን ታገኛለሽ አንቺ መስጂድሽ ነው ያ ቦታ በሽተኛ የሆነ ሰው ራሱ እዛ ቦታ ላይ የሚሰግድበት ቦታ ለሱ መስጂዱ ነው መሄድ ካልቻለ እዛ ቦታ ላይ ቁጭ ብሎ አላሁ ሱብሓነሁ ወተዓላን የሚለምን እርሱን የሚማጸን እርሱን የሚያወድስ እርሱ አላሁ ሱብሓነሁ ወተዓላን የሚያጥራራና የሚያልክ ከሆነ ቁርአን የሚቀራ ከሆነ ትልቅ የሆነን ምንዳ ያገኛል ያ ምንድነው የርሱ የአላሁ ሱብሓነሁ ወተዓላን እዝነት የርሱ የአላሁ ሱብሓነሁ ወተዓላን ይቅርባይነት ሸምቶ ከቦታው ላይ ይነሳል ይህ ትልቅ የሆነ ፈضል ነው ትልቅ የሆነ ምንዳ ነው ኢዘን አንቺ እዛ ቦታ ላይ ሰግደሽ መቀመጥሽና እዛ ቦታ ላይ ተስቢህ ማድረግሽ አላህን ማጥራትሽ አላህን ማመስገንሽ ኢስቲግፋር ማድረግሽ ላ ኢላሃ ኢላላህ አላሁ አክበር ማለትሽ እንደዛውም ቁጭ ብለሽ እዛ ቦታ ላይ ቁርአን መቅራትሽ አላህን መማጸንሽ እጅሽን ከፍ አድርገሽ እዛ ቦታ ላይ ባለሽበት ጊዜ ያህል መላእክቶች ዱዓቸውን ከማድረግ ወደ ኋላ አይሉም اللهم اغفر له اللهم ارحمه اللهم اغفر له اللهم ارحمه እያሉ ጌታችን ሆይ እዘንለት ጌታችን ሆይ ይቅር በለው እያሉ ዱዓቸውን ማድረግ ይቀጥላሉ ነው ግልጽ ነው احبتي في الله نعم ይህ ትልቅ የሆነ ምንዳን የሚያስገኝ ስራ ነው ኢዘን እዛ ቦታ ላይ ስትቀመጥ አስጸያፊ የሆኑ ነገሮችን ከመናገር መቆጠብ አለብህ መስጂድ ውስጥ ባለህበት ጊዜ ስለ ዲንህ መመካከር ከሆነ መናገር ከሆነ ስለ ዲን መመካከር ስለ ዱንያ የሚባል ነገር መወራት የለበትም የዱንያ ነገር የሚወራበት ቦታ አይደለም ሰዎችን ከማማት መቆጠብ ነው እዛ ቦታ ላይ ሆነ ብልጥ መሆን ያስፈልጋል መልካም ነገርን መናገር
ሐለቃ ኢልም ያለበትን ቦታ ያችን ቦታ ሄደ ቁጭ ብለህ ማዳመጥ ሙሐደራ ካለ እዛ ቦታ ላይ መቀላቀልና ማዳመጥ ቁጭ ብለህ ዱዓ ማድረግ ቁርአን መቅራት ይህ ነው ትልቅ ፈድል የሚያስገኘው ትልቅ ሽልማት የሚያስገኘው ይህ ነው ሞኝ መሆን ያስፈልግም መስጂዶች ቁጭ ብለህ ስለ ዱንያ ማውራት ያ ሱብሃንአላህ ውጪ የምታወራው አይበቃም እንዴ نعم ይሄንን ጊዜ መስጂድ ውስጥ የምናሳልፈውን ጊዜ በልጦች ሆነን ልናሳልፈው ይገባል አህበቲ ፊላህ ከዛሬው ትምህርታችን ከዛሬው ሐዲታችን የምንረዳው ትልቅ የሆነ ቁም ነገር አለ ያ ምንድነው አንደኛ መስጂድ ሄዶ መስገድ ትልቅ የሆነ ፈضል አለው ሁለተኛ መስጂድ ሄዶ ከሰገደ በኋላ አንድ ሰው ባለበት ቦታ ላይ ቁጭ ብሎ መቆየቱ ትልቅ ፈضል ያስገኝለታል ያ ምንድነው መላእክቶች በሱ ላይ ዱዓ ያደርጋል ለሱ ዱዓ ያደርጉለታል አላህ እንዲያዝንለት አላህ እንዲምረው ሶስተኛ ከዛሬው ደርሳችን የምንወስደው ቁም ነገር መስጂድ ከገባህ በኋላ አልባሌ ከሚባሉ ነገሮች ከማውራት የዱንያ ወሬ ከማውራት ቁም ነገር የሌለው ነገርን ዝም ብሎ በሌለው ነገር ከማሳለፍ መቆጠብ አራተኛ ከዛሬው ደርሳችን የምንወስደው ቁም ነገር መስጂድ ባለህበት ጊዜ ውስጥ በተቻለ መጠን ውዱእ እንኳን ቢጠፋ ውዱእ ብታፈርስ ወጣ ብለህ ውዱእን አድሰህ ውዱእን አድርገህ ገብተህ መቀመጥ ከዚህ ውጪ ደግሞ መጥፎ ነገር ከመናገር ሰዎችን ከማማት ሰዎችን በመጥፎ ከማንሳት ሰዎችን አዛ ከማድረግ በተለያዩ መንገዶች መራቅ አዛ የሚያደርግ ነገር መስጂድ ይዞ መግባት አያስፈልግም ንጹህ ያልሆነ ካልሲ ሊሆን ይችላል መጥፎ ጠረን መጥፎ ሽታ ያለው ነገር ሊሆን ይችላል ይሄን ይዞ መግባት አያስፈልግም ያኒ ዘቁጭ ብትል ሰዎችን አዛ በማድረግህ ካነሱ በስተፊት ደግሞ መላእክቶች ባንተ አዛ ይሆናሉ ላንተ ዱዓ ከማድረግ አንተን ጥለው ይሸሻሉ ሰዎችን ባንተ አዛ በሆናቸው ምናልባትም አንተ ወንጀል ልትሰራ ትችላለህ መስጂድ ስትገባ መልካም የሆነ ገጽታ መልካም የሆነ ጠረን ይዘህ ነው መግባት ያለብህ ያ በኒ አደም خذوا زينتكم عند كل مسجد እናንተ የአደም ልጆች ሆይ በመስጂዶች ውስጥ ሁሉ ምንድነው ቁንጅናችሁ ዚናችሁን ጠብቁ ነው ያዙ ነው አላህ Subhanahu Wa Ta'ala የሚለውና አህበቲ ፊላህ ኢዘን የዛሬው ደርሳችን ትልቅ የሆነ ቁም ነገር ያስጨብጠን ደርስ ነው የዛሬው ደርሳችን የመላእክቶችን ዱዓ ሊያስገኝልን የሚችልን ስራ የጠቆመን ደርስ ነው ይሄን ጥቆማ እንጠቀምበት አላህ Subhanahu Wa Ta'ala ካዘነላቸው ባሮቹ አላህ ያድርገን አላህ Subhanahu Wa Ta'ala ወንጀሎቻቸውን ካበሰላቸው ከሚያብሰላቸው ባሮቹ አላህ ያድርገን አላህ Subhanahu Wa Ta'ala ከዚህች ዱንያ ከወንጀሎች ሁሉ አብሶ አጥቦ ጀነትን ያለምንም ሒሳብ ያለምንም ጭንቀት ከሚሸልማቸው ባሮቹ አላህ ያድርገን اللهم بلغنا رمضان اللهم بلغنا رمضان اللهم بلغنا رمضان هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين هذا والله أعلم والسلام عليكم ورحمة الله وبركاته